ይሄን ቀይ ፍሎር ስታዩ ኢሉሚናቲ የምትሉ ሰዎች አጠፉ መቼ። ይሄ ፍሎር የሚገኘው የሲያትል ሴንትራል ላይብረሪ ውስጥ ነው። ይሄን ላይብረሪ ከመጣው ጀምሮ ጎበኛለሁ እያልኩኝ ይኸው ወራት አሳልፌ ዛሬ ሄጃለሁ። ትላንትና የለቀኩት ብሎግ ላይ ዛሬ ስለ ፒ40 አላወራሽም ደብሮኛል ተብያለሁ። እኔ እኮ እንዳላሰለቻችሁ ብዬ ነው እንጂ ያው ሳውንድ ኮር ፒ40 ሳላረግ እንደማልወጣ ታውቃላችሁ። ኢርፎኔ ካለ ደግሞ በእግር መሄድም በጣም ነው የሚያስደስተኝ። የላይብረሪው ህንፃ በውጭ በኩል ይህን ይመስላል። ለየት ያለ ቅርጽ ያለው ህንፃ ነው። ህንፃው በአጠቃላይ 11 ፍሎር ነው ያለው። እኔ የገባሁበት በር ቀጥታ 3ኛ ፎቅ ላይ ነው የሚወስደው። ይሄንን ፍሎር ሊቪንግ ሩም ይሉታል። ሰዎች ፈታ እንዲሉ ሃንጋውት እንዲያደርጉ የተዘጋጀ ስፔስ ነው። ለማጥናት ብቻ አይደለም ማውራትም ይቻላል። ከ3ኛው ፎቅ ወደ ላይ በኤስክሌተር ነበረ መጀመሪያ የወጣሁት። 5ኛው ፍሎር ብዙ ኮምፒውተሮች ያሉበት ነው። ሚክሲንግ ቻምበር ይሉታል። ምክንያቱም ሰዎች፣ ቴክኖሎጂ፣ መጽሐፍት፣ ብዙ ነገሮች የተደባለቁበት ነገር ስለሆነ 11ኛው ፎቅ እዛው ለሚሰሩት ብቻ ነው። ለፐብሊኩ ግን እስከ 10ኛው ድረስ መውጣት ይቻላል። ከላይ ሆናችሁ ዳውንታውን ሲያትልን በደንብ ያሳያል። እንደምታዩት ዝናብ እየዘነበ እዚህ ፍሎር ላይ ቁጭ ብዬ ባጠና ደስ የሚለኝ ይመስለኛል። መስታወቱ ዝናቡን በደንብ ስለሚያሳይ የሆነ ደስ የሚል ቫይብ አለው አይመስላችሁ? የዚህ ፎቅ ለፐብሊኩ ክፍት ከሆነው ፓርት ሃይስት ቪው ፖይንት የሚባለው እዚህ ጋር ነው። እንደምታዩት ጽሁፉ ተቀምጧል። ባንዲው ነው እዚህ ፍሎር ላይ የደረስኩትና ግራ ገብቶኝ ነበር። ትንሽ ቆይቼ ነው 10ኛ ፎቅ ላይ እንደደረስኩ የገባኝ። በሊፍት ወይም በደረጃ ስላልሄድኩኝ አብዛኛው ፍሎሮች ተዘለው ነው እዚህ የደረስኩት። 4ኛ ፎቅ ላይ ሬድ ፍሎር እንደሚባል ስለማቅ ተመልሼ ወደ 4ኛ ፎቅ ወረድኩኝ። እዚህ ፍሎር ላይ መሰብሰቢያ ክፍሎች ነው ያሉት። ሰዎች ሚቲንግ ሲኖራቸው ሪዘርቭ አድርገው ነው መግባት የሚችሉት። ሙሉ ፍሎሩ እንደምታዩት ቀይ ነው። ቀይ ቀለም የሰዎችን ኢንተራክሽን መሰብሰብ ያሳያል እና እንደ ህንፃው ልብም የሚያዩት አሉ። ያምራል እንደምታዩት። 4ኛ ፎቅን ተሽከርክሬ ከጨረስኩ በኋላ ተመልሼ ወደ 8ኛ ፎቅ ወጣው። የተለያዩ የአርት ኤግዚቢሽኖች የሚደረጉበትና ሙዚቃ ፕራክቲስ ሩሞች ያሉበት ነው። የተወሰኑ ቅርጻ ቅርሶች እንደምታዩት እዚህ ጋር ተቀምጠዋል። ሲዲዎችም ማአት ነው ያሉት። 9ኛው ፎቅ ደግሞ ማፕ ሩም ይሉታል። በቻልኩት አቅም ሁሉንም ለማየት ሞክሬያለሁ። ቁጭ ብዬ መጽሐፍ ባላነብም ላይብረሪው በጣም ያምራል። ግን ከዚህ በፊት ሶሻል ሚዲያ ላይም ሲያወሩት ያየሁት እኔም ኤክስፒሪየንስ ያደረኩት ትንሽ የታመከ ሽታ አለው። ፐብሊክ ላይብረሪ ስለሆነ ያው የተቸገሩ ሰዎችን መጥተው ያድራሉ ምናምን፣ በዛ ምክንያት ፍሬሽ የሆነ አየር የለውም። ግን ያን ያህል በጣም የሚያስጠላ ውጡ የሚል አይደለም። ከላይብረሪ ወጥቼ ወደ ሱፐር ማርኬት ነበር የሄድኩት። አንዳንድ የምገዛቸው እቃዎች ነበሩ። ዝም ብሎ ሱፐር ማርኬት ውስጥ መዞርም ደስ ይለኛል። ራንደም አሪፍ ነገር ካገኘው ገዛለሁ። ዛሬ ደግሞ 3000 ጥያቄዎች ያሉት መጽሐፍ ልበለው ደብተር ብቻ መጽሐፍ ብለን እንውሰደው፣ እሱን አገኘውና ገዛው። እነዚህ 3000 ጥያቄዎች ራሴን የምጠይቃቸው ናቸው። ስለ ራሴ በደንብ እንዳውቅ ይረዳኛል በሚል ነው። ኢንትረስቲንግ ነው። ለየት ያሉ የተመቹኝ ጥያቄዎች ካሉ ለእናንተም ሼር አደርጋለሁ በሌላ ቪዲዮ። በባስ ነው የተመለስኩት። ስለመሸ በእግሬ መሄድ አልፈለግኩም። በሌላ ቪዲዮ እስክንገናኝ